ሰላም እንዴት ናችሁ? ውድ የትልቁ ሻምፒዮኑ የዋንጫ አሸናፊው የትልቁ የገናናው ክለባችን አርሰናል የመድፈኞቹ ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል መረጃዎች ይዘን መጥተናል። በተለይም የቀድሞ የአርሰናል ማንቸስተር ሲቲ፣ የሊቨርፑል፣ የቼልሲ ነው በእግር ኳሱ እጅግ በጣም ተደማጭነት ያላቸው ግለሰቦች ሌጀንዶች የሰጡት አስተያየት ስለ አርሰናል እንዲሁም ደግሞ አሁን ላይ በአርሰናል እየተጫወቱ የሚገኙት እንደነ ጋብርኤል ማጋሌሽ እንዲሁም ደግሞ ሚኬል አርቴታ የወዶ እጅግ በጣም የምናደንቁ አሰልጣኛችን ሚኬል አርቴታ የሰጠው አስተያየት አለ። ምንድነው ያለው የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉ ላይክና ሰብስክራይብ ታደርጉን ስንል እናጠይቃችኋለን። እንደማትሰፍሩን እናምናለን። በመጀመሪያ ደረጃ የምናገኘው የሚካ ሪቻርድስ አስተያየት ነው። የቀድሞ የማንቸስተር ሲቲ ሌጀንድ በአሁኑ ሰዓት ላይ እንግዲህ በተንታኝነት ነው የሚታወቀው። ሚካ ሪቻርድስ ምንድነው ያለው? በአሁኑ ወቅት በአርሰናል ላይ ያለው ጫና የቀነሰ ይመስለኛል፣ ምክንያቱም ደግሞ ዋንጫዎችን ስላሸነፉ። ነገር ግን ክለቡ አስቀድሞ በጣም ጥሩ ስላለው አዳዲስ ተጫዋቾችን ማስፈረሙ ወሳኝ ጉዳይ ይሆናል። ቡድኑ ሌላ አጥቂ የሚያስፈልገው ይመስለኛል። ከኤቨርተስ በቴክኒክ ብቃቱ እጅግ ድንቅ ተጫዋች ነው። ቪክቶር ዮኬሬስም በመጀመሪያው ውድድር ዓመት ጥሩ ተንቀሳቅሷል። ነገር ግን እንደ ጁሊያን አልቫሬስ አይነት ተጫዋች ማግኘት ቢችሉ ለአርሰናል የተለየ አማራጭ ይዞላቸው ይመጣ ነበር። እሱ ወደ ዓለም ዋንጫው እያመሩ ካሉ የዓለም እግር ኳስ ምርጥ አጥቂዎች አንዱ ሲሆን ከአርጀንቲና ብሔራዊ ቡድን ጋርም ይህንን ክብር አስቀድሞ አሳክቷል። በተጨማሪም ሌላ የግራ መስመር አጥቂ እና ሌላ አማካኝ ተጫዋች የሚያስፈልጋቸው ይመስለኛል። ክሪስቲያን ኖርጋርድን ማምጣታቸውን ከባህሪው አንጻር በተወሰነ መልኩ የጠቀማቸው ሲሆን ማይልስ ሉዊስ ስኬሊ በዚያ ቦታ ላይ ስራውን መወጣት እንደሚችል አሳይቷል። ነገር ግን እንደ ማርቲን ዙሜንዲ ካሉት ተጫዋቾች ምርጡን ብቃት ለማውጣት እሱ ኳስ አግኝቶ ጨዋታውን መምራት እንዲችል መስመርህን ከፍ ማድረግ ያስፈልጋል። ስለዚህ ምናልባት ከአጥቂ ጀርባ እስከ ተከላካይ ክፍል በንቃት መሮጥ የሚችል ቦክስ ቱ ቦክስ መጫወት የሚችል ጉልበት ያለውና ጠንካራ ተጫዋች ከዴክላን ራይስ ጎን በምድብ ወይም ደግሞ በዲፌንስ ሚድፊልድነት የሚጫወት አንድ አማካኝ ማምጣት ያለባቸው ይመስለኛል። ይህንን ካሳኩ አዲስ አጥቂና ሌላ የመስመር ተጫዋች ካስፈረሙ በሚቀጥሉት 2፣ 3 እና 4 ዓመታት ውስጥ በከፍተኛ ደረጃ መፎካከር ይችላሉ። ቡድኑ እስከዚህ ድረስ ጠንካራ ሊሆን እንደሚችል አምናለሁ የሚል አስተያየት መስጠት ችሏል። ይህ የቀድሞ የማንቸስተር ሲቲ ሌጀንድ። ሌላኛው አስተያየቱን መስጠት የቻለው ደግሞ የፒኤስጂው ተከላካይ ማርኪኒዮስ ነው። ስለ ሀገሩ ልጅ ጋብርኤል ማጋሌሽ ጠይቆ ነበረ። ጋብርኤል ማጋሌሽ ፔናልቲ ከሳተ በኋላ ምንድነው የተሰማ ተብሎ ጠይቆ ነበረ ማርኪኒዮስ። ያ አጋጣሚ በተከሰተበት ወቅት መጀመሪያ ወደ አእምሮዬ የመጣው በዓለም ዋንጫው በሩብ ፍጻሜ በክሮኤሺያ በተሸነፍንበት ወቅት ያመከንኩት የፍጹም ቅጣት ምት ነበር። ያ ቅጽበት ለአንድ ተጫዋች ምን ያህል ከባድ እንደሆነ አውቃለሁ። በእውነት በትከሻ ላይ የሚወርድ ከባድ ሸክም ነው። ምንም ማምለጫ የለውም። የእኛ ኃላፊነት የዚያች ቅጽበት እጣ ፈንታ ነው። የሊጉን ዋንጫ በማንሳቱ ድንቅ ጊዜን ቢያሳልፉም ሙሉ የውድድር ዘመን ታግለናል። ይህንን ዋንጫ በጣም ይፈልጉት እንደነበር አስባለሁ። አንድ ተጫዋች በዚያ መልኩ ፍጹም ቅጣት ምት ሲያመክን ትልቅ ኃላፊነት ይጫረዋል። ስለዚህ እኔ ራሴ ስላሳለፍኩትና በጣም አስቸጋሪ ስለነበረው ቅጽበት ብቻ አሰብ እሱን አቅፌ እኔም በዚያ ውስጥ ማለፌን ልነግረው ፈለግኩ። ምን ያህል ከባድ እንደሆነ አውቃለሁ። እሱ ግን አስደናቂ የውድድር ዘመን አሳልፏል። እጅግ በጣም የሚገርም ጉዳይ ነው። ይሄኛው ዋንጫ ይገባቸው ነበር፣ ነገር ግን የፕሪሚየር ሊግ ዋንጫቸው ማሳካታቸው ለጋብርኤል ማጋሌሽ ትልቅ ነገር ነው የሚለን አስተያየት መስጠት ችሏል። እንዲሁም ደግሞ የቀድሞ የማንቸስተር ዩናይትድ ሌጀንድ የሆነው ሪዮ ፈርዲናንድ ስለ አርሰናል ጠይቆ ነበር። ይህ አዲስ ዘመን ነው። ይህ አዲስ ቡድን ነው። በክለቡ ታሪክ ውስጥ የራሳቸውን አዲስ ታሪክ ይጽፋሉ። ቢያንስ በሚቀጥሉ 3 ዓመታት ውስጥ በፕላኔታችን ላይ ታላላቅ ክብሮች የምትፋለሙበት ጊዜ እንደሚሆን አስባለሁ። አሁን ላይ አርሰናል እጅግ በጣም የተቀየረ ክለብ ሆኗል ብዬ አስባለሁ። የሚቀጥሉት 3-4 ዓመታት አርሰናል የተለየ ይሆናል ብዬ አስባለሁ የሚልን አስተያየት መስጠት ችሏል የቀድሞው የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድ። ሌላኛው ስቴቱን መስጠት የቻለው ደግሞ ማርቲን ኪዮን ነው። የቀድሞ የአርሰናል ተጫዋች ማርቲን ኪዮን ምንድን ነው እያለው? ድጋሚ የአጥቂ ክፍሉን ሊመለከቱ ይችላሉ። ከኤቨርተስ ዛሬ ምሽት በሻምፒዮንስ ሊግ ጨዋታ ማለት ነው 90 ደቂቃ ሙሉ ጨዋታዋል። ነገር ግን ይህ ባለፉት 18 ወራት ውስጥ ጨዋታውን ሙሉ በሙሉ ያጠናቀበት ሁለተኛው ጨዋታ ብቻ ነው። በቪክቶር ዮኬሬስ በኩል ደግሞ እሱ
ለእሱ ከባድ ምሽት ነበር። ስለዚህ ይህ አርሰናል ሊመለከተው የሚችል ክፍል ሊሆን ይችላል። ምናልባት የግራ መስመርም እንዲሁ ሚኬል አርቴታ ቡድኑን እንደሚያጠናቅር በደንብ ጥርጥር የለው። በክረምቱ የዝውውር መስኮት አርሰናል እጅግ በጣም ትልቅ የዝውውር መስኮት እያሳልፋል ብዬ አስባለሁ። ትላልቅ ፊርማዎችን አርሰናል የሚያስፈርም ይመስለኛል በአጥቂ ስፍራና በግራ በኩል የሚል አስተያየት መስጠት ችሏል ማርቲን ኪዮን። ሌላኛው መረጃችን ወይም ደግሞ ሌላኛው አስተያየታችን የሚሆነው ደግሞ እንግዲህ የቀድሞ የአርሰናል ተጫዋች የነበረው ኦባሜያንግ የሰጠው አስተያየት ነው። ፒየር-ኤመሪክ ኦባሜያንግ ምንድነው ያለው? አርሰናል ቻምፒዮንስ ሊግ ዋንጫ ይገባቸው ነበር፣ ዳኛው ስህተት እንደሰራ ይሰማኛል። ምክንያቱም ደግሞ በሁለተኛው አጋማሽ ፍጹም የተለየውን የዳኛ ውሳኔ ነበር ስንመለከት የነበረው። አርሰናል ይህንን ዋንጫ ሊያሸንፉ ይገባ ነበር። ምክንያቱም ደግሞ አመቱን ሙሉ ያሳለፉት ሲዝን እጅግ በጣም ማራኪ እና ዋንጫን የሚያሸንፍ ቡድን አይነት ጉዞ ነበረ መጓዝ የቻሉት። የፕሪሚየር ሊግ ዋንጫን ማሳካት ለእነሱ እጅግ በጣም ትልቅ ነገር ነው፣ ልናጣጥለው አንፈልግም። ነገር ግን የሻምፒዮንስ ሊግንም ዋንጫ ቢያሸንፉ ደስታችን እጥፍ ድርብ ይሆን ነበር። ነገር ግን አሁን ላይ ለሚቀጥለው ውድድር ዘመን በደንብ መዘጋጀት ነው እንጂ ሊቆጩ አይገባም የሚል አስተያየት መስጠት ችሏል። ሌላኛው ሴቱን መስጠት የቻለው ደግሞ ጄሚ ካራገር ነው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ምንድን ነው እያለው የሚለው ነገር ቢኖር ይህንን ሙሉ የውድድር ዘመን ስናገረው የነበረ ሲሆን ይህ ጉዳይ አርሰናል ሊጉን እንዳያሸንፍ ያግደዋል ብዬ አስቤ ነበር። ነገር ግን አልከለከለውም። በማጥቃት ክፍሉ ላይ በቂ ጥራት የላቸውም ብዬ በተደጋጋሚ ስናገር ነበረ። ነገር ግን ዋንጫቸውን አልከለከላቸው። ነገር ግን ይህን ነገር የማያሻሽሉ ከሆነ በሚቀጥለው ዓመት በምንም ተአምር ዋንጫውን አያሸንፉም። አርሰናል ድንቅ ቡድን ነው። የራሱን የግብ ክልል በመከላከል ረገድ በዓለም ላይ ምርጥ ቡድን ነው። ሁለቱ የመሀል ተከላካዮቻቸውም በፒኤስጂ ላይ እጅግ አስደናቂ ነበሩ። ነገር ግን የኢንግላንድ ሻምፒዮን ቢሆኑም እንኳን የተሻሉ አጥቂዎች ያስፈልጋቸዋል። የተሻሉ አጥቂዎችን ካገኙ ሙሉ አቅማቸውን ማሳካት ይችላሉ። ይህንን የምጠይቀው ሚኬል አርቴታን ከሚያጠቁ ተጫዋቾች ወደ ኋላ ተመልሰው የመስመር ተከላካዮችን እንዲረዱ ብዙ እንደሚጠይቅ ስለምናውቅ ነው። ነገር ግን የፒኤስጂ የአራቱን የፊት መስመር ተጫዋች ጥራት ከአስተዳደር ጋር ስታነጻጽሩት ሰማይና ምድር ነው የሚልን አስተያየት መስጠት ችሏል። ሌላኛው አስተያየቱን መስጠት የቻለው ደግሞ ጆን ቴሪ ነው። የቀድሞ የቼልሲ ሌጀንድ ምንድን ነው እያለው ስለ ጋብርኤል ማጋሌሽ? ዋው ለመሸነፍ በጣም አስከፊ መንገድ ነው። በግምቶቼ ላይ ሙሉ በሙሉ ተሳስቻለሁ። ፒኤስጂ ደካማ ነበር ብዬ አስቤ ነበር። አርሰናልም በሃቨርትስ ግብ አስደናቂ ጅምር አድርጎ ነበር፣ ግን ለአርሰናል ክብር ይገባቸዋል። በፕሪሚየር ሊጉም ሆነ በሻምፒዮንስ ሊጉም ድንቅ ነበሩ ብዬ አስባለሁ። ነገር ግን ዋንጫውን አመለጣቸው። ይህ ደግሞ ለመሸነፍ በጣም አስከፊ መንገድ ነው። ለጋብርኤል አዝኛለሁ። እኔም በዚያ ውስጥ አልፌበታለሁ። እመኑኝ፣ በሚቀጥሉት ጥቂት ቀናት ውስጥ የሚኖረው ስሜት ጥሩ አይደለም። አልፎ ተርፎም የባሰ ስሜት ይሰማችኋል። ነገር ግን ነገሮች ይቀጥላሉ። በሚቀጥለው ውድድር ዘመንም በድጋሚ እተነሳላችሁ። መልካሙን እመኝለታለሁ። በዚያ የመጨረሻ ፍጹም ቅጣት ምት መሸነፍና ማጣት ከባድ መንገድ ነው። እኔ ራሴ እዚያ ቦታ ላይ ነበርኩ። እኔ ራሴ አድርጌዋለሁ እና በጣም አስከፊ ስሜት ነው። መልካሙን እመኝለታለሁ። እሱ በዚህ የውድድር ዘመን ድንቅ ነበር። ምን ያህል ጥሩ እንደነበር እንደሚረዳው ተስፋ አድርጋለሁ። የሚቀጥለው የውድድር ዘመንም መልካም እድል አሁንም በድጋሚ እመኝለታለሁ የሚልን አስተያየት መስጠት ችሏል ጆን ቴሪ። ሌላኛው አስተያየቱን መስጠት የቻለው ደግሞ ኢማኑኤል ፔቲት ነው። ምንድነው ያለው ኢማኑኤል ፔቲት? አርሰናል ምን እንደጎደለው ለማየት ቀላል ይመስለኛል። ለእኔ የጎደለው የመስመር ተጫዋቾች ናቸው። በክንፍ በኩል ልዩነት መፍጠር የሚችሉ ጠንካራ ጉልበት ያላቸውና የቴክኒክ ብቃት ያላቸው የመስመር ተጫዋቾች ሊኖሩ ይገባል። ለእኔ እነማን ቢሸጡ ደስ ይለኛል የሚለውን ጉዳይ ስነግራችሁ እንደ ማርቲኔሊ እና ጂሰስ ያሉ ተጫዋቾች ሊሸጡ ይገባሉ። ስለ ዮኬሬስ አላውቅም፣ ምክንያቱም እሱ ገና አሁን ነው ክለቡን የተቀላቀለው። ትሮሳርድን ግን አቆየችዋለሁ። ማድዌኬን ለእኔ በቂ አይደለም። ይህንን በመናገሬ አዝናለሁ። ነገር ግን ብቃቱን ለማሻሻል ከዚህ በላይ መስራት አለበት ብዬ አስባለሁ ኖኒ ማድዌኬ። ነገር ግን በእርግጠኝነት የመስመር ተጫዋቾች ያስፈልጉናል። ምናልባት ፍጥነት፣ የቴክኒክ ብቃትና ጥሩ እንቅስቃሴ ያለው አጥቂ በማጥቃት ክፍሉ ላይ መሻሻል አለብን የሚል አስተያየት መስጠት ተችሏል ኢማኑኤል ፔቲት። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ጋሪ ኔቭል ነው።
ኔቪል ምንድነው እያለው አርሰናሎች እጅግ በጣም ድንቅ የሆነ የውድድር ዘመንን አሳልፈዋል። ለዚህም ደግሞ ሊደነቁ ይገባሉ። እኔ አሁን እንደ አርሰናል ያለው ጥራት ያለው የተከላካይ የአማካኝና የአጥቂ ስፍራ ተጫዋች ያላቸው ክለቦች ያሉ አይመስለኝም። ምክንያቱም ደግሞ አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ በሁሉም ረገድ ጥራት ያለውን ማንቸስተር ሲቲ ተገዳድሮ ማሸነፍ በመቻሉ ነው። ተገዳድሮ በነጥብ በልጦ ማሸነፍ ማንቸስተር ሲቲን ቀላል አይደለም። ምክንያቱም ደግሞ ወደ አጥቂ ስፍራ ብትሄዱ ኤርሊንግ ሃላንድ ነው ያለው። ወደ ግብ ጠባቂ ብትሄዱ ጂያንሉጂ ዶናሩማ ነው ያለው። አማካይ ላይ ሮድሪም አለ፣ ቼርኪም አለ፣ ተከላካይ ላይ ማርክ ጌሂ አለ። የሁሉ ተጫዋቾች እያሉ እንኳን የፕሪሚየር ሊጉን ዋንጫ ማሸነፍ አልቻሉም። እንዲያውም የሻምፒዮንስ ሊግ በግማሽ ፍጻሜ ነው መውደቅ እየቻሉት። ነገር ግን አርሰናልን ስትመለከቱ በነ ማርዌኬ በነ ትሮሳርድ እና በማርቲኔሊ ነው እዚህ መድረስ እየቻለው። ለዚህም ደግሞ ሊደነቁ ይገባሉ የሚልን አስተያየት መስጠት ይችላል ጋሪ ኔቭል። ሌላኛው ስቴቱን መስጠት የቻለው ደግሞ ቴሪ ዳንኤል ኦንሪ ነው። ቴሪ ዳንኤል ኦንሪ ምንድነው ያለው? አርሰናል እጅግ በጣም የተለየ የውድድር ዘመን አሳልፏል። እንኳን ደስ አላችሁ ልል እወዳለሁ። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ከአምናው ሻምፒዮኑ ጋር እጅግ በጣም ሰዎች ሲፈሩት ከነበረው ቡድን ጋር ተገዳድራችሁ አጫውታችሁ በሚያሳዝን ሁኔታ በፔናልቲ ነው የተሸነፋችሁት። ፕሪሚየር ሊጉን ደግሞ ማሸነፍ ችላችኋል። ያውም ደግሞ የአምናው ሻምፒዮን ሊቨርፑል ከሚሊዮን ዶላሮች በላይ ፈሰስ አድርጎ ራሱን አጠናክሮ የመጣው አሰልጣኝም ሳይቀየር እንዲሁም ደግሞ ወሳኝ ተጫዋቾች ሳይለቁበት ይህን የውድድር ዘመን ማሳለፍ ችሏል። ፔፕ ጋርዲዮላም ራሱን በሚገባ አደራጅቶ ፕሪሚየር ሊጉን መቀጠል ችሎ ነበር። ማንቸስተር ዩናይትድም ቼልሲም በርካታ ረብጣ ሚሊዮን ፓውንዶችን ክረምቱ የዝውውር መስኮት አፍስሰው ነበር። ነገር ግን አርሰናል ይሄ ሁሉ ተፎካካሪ እያሉበት የዘንድሮን የውድድር ዘመን የፕሪሚየር ሊጉን ዋንጫ ማሸነፍ ችሏል። ይህንን ነገር እያደረጉ ደግሞ አለማድነቅ አይቻልም። እኔ እንደማስበው የሚቀጥሉትን 3-4-5 ዓመታት አርሰናል የሊጉ ሻምፒዮን ይሆናል ብዬ አስባለሁ። እንዲሁም ደግሞ የአውሮፓ ሻምፒዮንስ ሊግ ዋንጫን ያሸንፋሉ ከዚህ በኋላ ብዬ አስባለሁ። በተለይም ደግሞ በክረምቱ የዝውውር መስኮት ያለባቸውን ክፍተት የሚያጠናቅሩ ከሆነ የሚል አስተያየት መስጠት ችሏል። የቀድሞ የአርሰናል ሌጀንድ የሆነው ቴሪ ዳንኤል ኦንሪ። ቀጣዩ መረጃችን የሚሆነው ደግሞ የቀድሞ የሊቨርፑል እንዲሁም ደግሞ የዶርትመንድ አሰልጣኝ የሆኑት የርገን ክሎፕ የሰጡትን አስተያየትን ነው እንግዲህ ስለ አርሰናል የምናቀርብላቸው። የርገን ክሎፕ በመጀመሪያ ደረጃ ምንድነው የተጠየቁት? ስለ ሚኬል አርቴታ ምን ትላለህ ተብሎ ነበር። ሚኬል አርቴታ እጅግ በጣም ትልቅ አሰልጣኝ ነው። ይህንን የውድድር ዘመን ሁሉንም ዋንጫዎች ማንሳት ይገባው ነበር ብዬ አስባለሁ። ምክንያቱም ደግሞ የባለፈው ውድድር ዓመት እንዲሁም ደግሞ ከዛ በፊት በነበሩት የውድድር ዓመት ከዋንጫ በስተቀር እጅግ በጣም ፍጹም የሆነ ቡድንን ነበር መስራት እየቻለው። ነገር ግን በዘንድሮ የውድድር ዘመን ፍጹም የሆነ ቲም ፕላስ ደግሞ ዋንጫን ማሳካት ችሏል። እኔ የፕሪሚየር ሊግ ዋንጫ ብቻ ይበቃል ብዬ አላሰበም። ቢያንስ እንኳን የቻምፒዮንስ ሊግ እንዲሁም ደግሞ የኤፍኤ ካፕም የካራባኦ ካፕም ሁለቱም ባንዴ ሊያሸንፍ ይገባ ነበር ብዬ አስባለሁ። ነገር ግን የዘንድሮ የውድድር ዘመን እጅግ በጣም ፕሬሸር የበዛበት ወይም ደግሞ ጫና የበዛበት የውድድር ዘመን ነበር። ነገር ግን ከዚህ በኋላ የሚኖረው የውድድር ዘመን ያለ ጫና የሚጫወቱ ከሆነ በእርግጠኝነት መናገር የምችለው ትልልቅ ዋንጫዎችን ከአንድ በላይ ያሳካል ብዬ አስባለሁ። የሚቀጥለው የውድድር ዘመን ብቻ አይደለም፣ በተከታታይ ዓመታት ዋንጫን የሚያሸንፍ ቡድን ይሆናል ብዬ አስባለሁ። ሚኬል አርቴታ እጅግ በጣም ድንቅ የሆነ ተጫዋች ነበር። አሁን ደግሞ በአሰልጣኝነት ህይወቱ እጅግ በጣም እየተሳካለት ነው የሚገኘው የሚለን አስተያየት መስጠት ችሏል። ቀጣዩ መረጃችን ደግሞ ገብርኤል ማጋሌሽ የሰጠው አስተያየት ነው። በመጀመሪያ ደረጃ ስለ ሚኬል አርቴታ ሲጠይቅ ገብርኤል ማጋሌሽ ምንድነው እያለው? ሚኬል አርቴታ አርሰናልን እንድቀላቀል በስልክ ባነጋገረኝ ወቅት አዎ እዚያ መገኘት እፈልጋለሁ ነበር ያልኩት። መጀመሪያው አካባቢ ነገሮች ትንሽ ከበድ እንደሚሉ በጭንቅላቴ አስቤ ነበር። ነገር ግን እዚህ ከደረስኩ የመጀመሪያ ቀን ጀምሮ እሱ በየቀኑ ሊረዳኝ ጥረት አድርጓል። ለዚህም ደግሞ ላመሰግነው እወዳለሁ። እሱ ብቻ አይደለም፣ የስታፍ አባላቱ በአጠቃላይ በአርሰናል ያሉ ተጫዋቾችም እንዲሁም ደግሞ ደጋፊውም ጭምር ከኔ ጎን ነበር። ለዚህም ደግሞ ላመሰግናችሁ እወዳለሁ። እስካሁን ድረስ እኔን ስታበረታቱኝ ነበረ። በመጥፎም በጥሩም ጊዜ ከኔ ጋር ነበራችሁ። ደጋፊዎችን እጅግ አድርጌ ላመሰግን እወዳለሁ። ከሁሉም በበለጠ ግን በድጋሚ ሚኬል አርቴታን ላመሰግነው እወዳለሁ። ምክንያቱም ደግሞ እሱ በእግር ኳስ ህይወቴ ብቻ ሳይሆን ከእግር ኳስ ውጪ ያለኝንም ህይወቴ እንዳሻሽል ረድቶኛል። እጅግ በጣም ቤተሰብ የሆነ አሰልጣኝ ነው፣ እንደ አባቴ ነው ማየው የሚለን
አስተያየት መስጠት ችሏል ጋብርኤል ማጋሌሽ ስለ ሚኬል አርቴታ። እንዲሁም ደግሞ ስለ ዴክላን ራይስ ጠይቆ ነበር። ዴክላን ራይስ እጅግ በጣም የተለየ ተጫዋች ነው። እሱ ከኛ ጋር ስላለ እጅግ በጣም እድለኞች ነን። ምክንያቱም ደግሞ እሱ በሜዳ ላይ ካለ እኛ ጨዋታዎችን እናሸንፋለን። ጨዋታዎችን ማሸነፍ ብቻ አይደለም ዋንጫዎችንም እናሸንፋለን። ስለዚህም ዴክላን ራይስ ሁል ጊዜ ከኛ ጋር እንዲኖር እፈልጋለሁ የሚለን አስተያየት መስጠት ችሏል። እንዲሁም ደግሞ ለደጋፊዎች በተደጋጋሚ አመሰግናለሁ ከጎኔ ስለነበራችሁ የሚለን አስተያየት መስጠት ችሏል ጋብርኤል ማጋሌሽ። እንዲሁም ደግሞ እክሳችኋለሁ የሚለንም አስተያየት መስጠት ችሏል ጋብርኤል ማጋሌሽ። ቢጋቢ አይዞ ከጎኑንን ይህም ጊዜ እያልፋል። አንተ ላይ ያደረግከው ነገር እጅግ በጣም ትልቅ እንደሆነ በደጋፊዎች በአርሰናል ደጋፊዎች ስም እኔም ልነግርህ እወዳለሁ። እጅግ በጣም ነው የምንወድህ፣ እጅግ በጣም ነው የምናከብረህ። እንዲች ያህል እንዲሰማህ አንፈልግም ጋብርኤል ማጋሌሽ። ለዛሬ ያዘላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከተላችሁ ላይክና ሰብስክራይብ ሰምታርጉ እንጂ ጋር እናመሰግናለን። መልካም ጊዜ